ይህ ቤት የነቢያችን አለይሂ ሰላቱ ወሰላም አባት የሆነው የአብደላህ ቤት ነው። አብደላህ ነቢይ አለይሂ ሰላቱ ወሰላም በሚወለዱበት እለት እሱ በህይወት የለም። ነቢይ ሰለላሁ ዐለይሂ ወሰለም ሲወለዱ የተወለዱት እዚሁ ቤት ውስጥ ነው ማለት ነው። አባታቸው ለአላህ መልክተኛ አለይሂ ሰላቱ ወሰላም ሲሞት ጥሎላቸው ከሄደው ንብረት ውስጥ አንዱ መኖሪያ ቤት ነው። እሱም ደግሞ ይህ ቤት ነው ማለት ነው። ይህ መኖሪያ ቤት የአላህ መልክተኛ አለይሂ ሰላቱ ወሰላም የተወለዱበት ስፍራ ነው። ወደዚህ ስፍራ ማንም ሰው ወደ ውስጥ እንዲገባ አይፈቀድለትም፣ ጥበቃ ይደረጋል። ይህም የሆነበት ምክንያት ደግሞ ሰዎች ወደዚህ ቤት በተጠጉ ቁጥር እይታቸውን ወደ አላስፈላጊ ሽርካሽርክ ነገራቶች ውስጥ ስለሚያስገቡና ስለሚያስጠጉ ለጥንቃቄ ሲባል ሰዎች ሽርክ ውስጥ እንዳይገቡ ሲባል ሰዎች ወደዚህ ቦታ እንዲቀርቡ አይፈቀድላቸውም ማለት ነው። ነብይ አለይሂ ሰላቱ ወሰላም የተወለዱበት ቤት ይህ ቤት ነው ማለት ነው። أيها المبعوث فينا جئت بالأمر المطاع جئت شرفت المدينة مرحبا يا خير داع طلع البدر علينا من ثنيات الوداع وجب الشكر علينا ما دعا لله داع